እናንተ ጀግንነትና ቆራጥነት ተሻግራ አዲሱን የተስፋ የልዕልናና የከፍታ ዓመት እንድትሸጋገር ማድረግ ስለቻላችሁ በጋራም ማክበር ስለቻል እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። የዛሬ 21 ዓመት በሰኔ ወር በምዕራብ ትግራይ ዛሬ ከጀርባ የመታንን ኃይል ለመታደግ በነበረው ጦርነት ከሰኔ እስከ ነሐሴ በጣም ጠንካራ እልህ አስጨራሽ ውጊያ ካደረግን በኋላ በመስከረም ከሌተናል ጀነራል አበባው ታደሰ ጋር በጋራ እንደዚህ አይነት ታድሶ አድርገን አዲስ ዓመት ተቀብለን ነበር። ባለፉት 21 ዓመታት ብዙ አዲስ ዓመታት ያሳለፍኩ ቢሆንም የዛኛውን አዲስ ዓመት ትውስታ መቼም አረሳውም በውስጤ ነበር። የዘንድሮ ደግሞ ለሚቀጥሉት 10 እና 20 ዓመታት በውስጤ የሚቆይ እጅግ አስደሳችሁ የአዲስ ዓመት መቀበያ በዓል እንደሚሆን ተስፋ አደርጋለሁ። ለኔም ለናንተም የትውስታ ዓመት ይሁንልን። ምዕራብ ዕዝ በትግራይ በነበረው ውጊያ ይህንን ጥፋት ይህንን ክፉ ሐሳብ የወለዱ ሰዎች እንዲያዙ እንዲደመሰሱ ከፍተኛውን ድርሻ የተወጣ ክፍል ነው። ባለፈው ሳምንት ደግሞ በዚህ ግንባር የፈጸማችሁት ጀግንነት ያሳካችሁት ድል ኢትዮጵያውያንን ያኮራ ጠላት ያስደነገጠ የኢትዮጵያ ወዳጆች ጀግንነቷ ተነግሮ የማያልቅላት አገር ኢትዮጵያ እንዲሉ ያስቻለ ህዝባችሁ በልጆቹ ጀግንነት የኮራ የሀገር መከላከያ ሰራዊት የኢትዮጵያ ህልውና መሆኑንና የጠላት ያልበሰለ የጦር ስልትና ፍላጎት ሙሉ በሙሉ የከሸፈበት የጀግንነት ውሎ ስለነበረ ከጀግኖች መሃል ተገኝቶ በዓልን ማክበር አዲስ ዓመት መቀበል ለሁላችንም ክብር ነውና እናንተ የኢትዮጵያ ጀግኖች እንኳን ደስ አላችሁ ላችሁ ፈልጋለሁ። ኢትዮጵያን አውቀን አንጨርሳትም። ጀግንነቷ የሀገር ወዳድ ህዝቦች ማዕከል መሆኗ በተራራ በሜዳ በሸንተረር የተሞላች መሆኗ ለመበልጸግ ትልቅ እድል ያላት ሀገር መሆኗ በሰሞኑ ውጊያ የተሰለፈው ጦርና መሳሪያ ቀርቶ ኢትዮጵያውያን በዚህ ተራራ ላይ ወጣችሁ ወርዳችሁ ተጓዙ ቢባል ምን ያክል አታካች መልክዓ ምድር እንደሆነ ዝናቡ፣ ጭቃው፣ ተራራው፣ ጉሙ ይሄን ማሸነፍ የቻለ ኃይልና ጦር ደህንነትንም አሸንፎ ኢትዮጵያን በብልጽግና ማማ ላይ ማስቀመጥ እንደሚችል ቅንጣት ታክል ጥርጥር የለኝም። ዛሬ አደራ ልላችሁ ምፈልገው በጀግንነት መዋጋት ደጋግማችሁ አሳይታችሁናል። የእናንተን ጀግንነት ኢትዮጵያውያን ብቻ ሳይሆን ዓለም መገንዘብ ማወቅ ችሏል። አደራ ማለት ምፈልገው ከጀግንነት ማግስት ያለን ማንነት መግዛት ላይ እንድናተኩር ነው። ጀግንነትና ማሸነፍ ያቀብጣል። ጀግንነትና ማሸነፍ ስፖርቱ ይቅርብኝ፣ መሳሪያ መወልወል ይቅርብኝ፣ እኔ እኮ ጀግና ነኝ የሚል ስንፍናን ያመጣል። ማሸነፋችሁ መልካም ነው። ጀግንነትና ማሸነፍ ግን አስናፊ እንዳይሆን፣ የሚያስተኛ እንዳይሆን፣ እርስ በርስ የሚያበላላ እንዳይሆን፣ ጀግንነት ለመሻማት ድል ለመሻማት የሚያሯሩጥ እንዳይሆን በትልቅ ብልሃት መሻገር እንድትችሉ አደራላችሁ ፈልጋለሁ። የፖለቲከኛውን በሽታ ይሄ ነው። ጦርነት ሲጀመር ችግር ሲጀመር ብዙ ድምጽ አይሰማም። ድል ሲመጣ ሁሉም ዘሎ ዩቲዩብ ላይ፣ ሁሉም ዘሎ ፌስቡክ ላይ፣ ሁሉም ዘሎ በየሰፈሩ
ተንታኝ ይሆናል። ይሄ ለኢትዮጵያውያን አይጠቅምም። በዚህ ውጊያ ያሸነፈችው ኢትዮጵያ ናት። በዚህ ውጊያ ጀግና የነበረችው ኢትዮጵያ ናት። ከሁሉም የኢትዮጵያ ጫፍ በጋራ ሆናችሁ ታላቅ ተአምር መስራት ችላችኋል። የእናንተ አንድነትና ህብረት ኢትዮጵያን የሚያበረታ የሚያጠነክር ስለሆነ አንድነታችሁ ይጠበቅ። የጦር ብልሃትና ስልት አይዘንጋ። የአካል ብቃት ይጠናከር። በእኛ በኩል ዘንድሮ በነበረው ሁኔታ ብዙ ትምህርት አግኝተን ተሰርተንበት ተምረንበት ስላለፍን በኢትዮጵያ ጊዜው ሲያልፍ የምንነጋገር ይሆናል። ባለፉት 100 ዓመታት ያልተገነባ እጅግ ዘመናዊ የሀገር መከላከያ ሚኒስቴር እየገነባን ነው። እያንዳንዱን በየደረጃው የምታዩበት ጊዜ ከፊታችሁ ያለ መሆኑን ያረጋገጥኩ አየር ኃይላችን ባለፉት 40 ዓመታት ከነበረው ብቃት በላይ ብቃት እንዲይዝ እየተሰራ ነው። ከፍተኛ ውጤት እያመጣ ነው። ኮማንዶ፣ ስፓርታ፣ አየር ወለድ ልዩ የጦር ሰራዊቶች በከፍተኛ ብቃት እየተገነቡ ነው። ያሁኑ ሽፍታ መለማመጃችን ነው። እንለማመድበታለን። በአሁኑ ሽፍታ ተለማምደን ጠንካራ ኃይል እንገነባለን። ኢትዮጵያን መንካት የማይታሰብ ኢትዮጵያን መድፈር ደጋግሞ ማሰብ የሚጠይቅ መሆኑን ለሌሎቹም ትምህርት እንሰጣለን። አሁን መታወቅ ያለበት ኢትዮጵያ እየተዘጋጀች ያለችው ለሰላምና ለብልጽግና ነው። ሰላሟንና ብልጽግናን መንካት መድፈር የሚፈልግ ማንኛውም ኃይል ከመጣ ዛሬም እንደትናንቱ ኢትዮጵያውያን እያሉ ኢትዮጵያ ስለማትሸነፍ በጀግንነት ነፃ ሀገር ተረክበናል። ነፃ ሀገር ለልጆቻችን እናስረክባለን። ሁላችሁም እንደምታውቁት የሽፍታው ኃይል ወደ ሰራዊት ቀርቦ ሰራዊት ጋር ተጠግቶ ውጊያ የሚመራ እንዳልሆነ ከናንተ በላይ ምስክር በዚህ ዓለም የለም። ሲፎክር ይሰማል፣ በውጊያ ቦታ የለም። 50 ኪሎ ሜትር ርቆ ግባ፣ 50 ኪሎ ሜትር ርቆ ግባ። ከዛ በኋላ ግን ሲጠጉት አይታይም። በደርግ ጊዜ የነበረው ኮሎኔል የነበረው ጀነራል ሺህ ያስፈጀው ጀነራል ዛሬም አለ። የያዝናቸውንም የያዝነው ታውቃላችሁ ከየት ጉድጓድ እንዳወጣችሁ። ጀግንነት የሚያውቁት ወጣት ህፃናት በማስጨረስ ነው። እናንተ ግን እነዚያን ህፃናት ስትማርኩ ወንድሞቻችሁ መሆኑን አውቃችሁ ተንከባክባችሁ አብልታችሁ አልብሳችሁ የጀግንነትን ጥግ ስላሳያችሁ ኢትዮጵያና የኢትዮጵያ ህዝብ ያመሰግናችኋል። ብዙ ምርኮኞች ለማናገር ስንሞክር ስለ ኢትዮጵያ ወታደር የተነገረንና ያየነው ለየቅል ነው። አበሉን፣ እንድንታጠብ እንድንለብስ አደረጉን፣ ወንድምነት አሳዩን። የኛዎቹ ግን ከኋላ እየመቱ እየወጉ ነበር ያዋጉን ብለው መስክረዋል። ጀግና ማለት ተዋግቶ የሚገል ብቻ ሳይሆን ሲማርክ የሚራራና የሚያጎርስ ጭምር መሆኑን በተግባር ስላሳያችሁ ኢትዮጵያና ኢትዮጵያውያን በእጅጉ የኮሩባችሁ መሆኑን ልገልጽላችሁ ወዳለሁ። ከዚህ ቀጥሎ አንዳንድ ወንድሞቻችሁ በተለያየ ግንባር ለማግኘት ስለሚሄድ ዛሬ በዓሉን በየግንባሩ ከወንድሞቻችሁ ጋር ስለማሳልፍ ከዚህ በላይ ጊዜ ከናንተ ጋር ባልቆይም በህይወት ዘመኔ እጅግ ከማስታውሳቸው ከሚያኮሩኝ የአዲስ ዓመት ትውስታዎች ውስጥ አንዱን ከኢትዮጵያ ጀግኖች ጋር ማሳለፍ መቻሌ የተሰማኝን ጥልቅ ስሜትና ኩራት በድጋሚ ልገልጽላችሁ ወዳለሁ። የመጨረሻው ሐሳቤ እናንተ በጦር ግንባር ያመጣችሁትን ጀግንነት የኢትዮጵያ አርሶ አደር የዘንድሮ እርሻ አንድም መሬት ጦም እንዳያድር በሚያስደምም ጀግንነት አርሰዋል። የዘንድሮ እርሻ ከአምና እርሻ የተሻለ ምርት ይጠበቃል። አርሶ አደር ብቻ አይደለም፣ በከተማ ያሉ ወጣቶች በየቦታው
ችግኝ በመትከል ከተማ በማጽዳት አካባቢ በመጠበቅ መከላከያን በመቀላቀል መረጃ በመስጠት አጋር መሆናቸውን በየከተማው አሳይተዋል። ዛሬ ህዳሴ ብትሄዱ ኮይሻ ብትሄዱ እዚህ ጎርጎራ እንኳን ብትሄዱ በየቦታው የተሰማሩ ወጣቶች ኢንጂነሮች ሙያተኞች ለአንዲት ቀን ፕሮጀክት እንዳትዘገይ ልክ እንደናንተ በጀግንነት እየተጋደሉ እየሰሩ ይገኛሉ። ድሉ በጦርነት ብቻ አይደለም፣ በኢኮኖሚ በፖለቲካ በዲፕሎማሲ በሁሉም መስክ ይደገማል። ኢትዮጵያ ለዘላለም ጸንታ ትኖራለች። ነፃነታችንን መንካት የሚፈልጉ ይጠፋሉ። የኢትዮጵያ ነፃነት ግን ከልጅ ልጆች የሚሸጋገር የማይሸራረፍና እንደነበረው የሚቀጥል መሆኑን ለዓለም በድጋሚ እናሳያለን። የምንፈልገው ሰላም ነው። የምንፈልገው በሰላም መኖር ነው። የምንፈልገው ብልጽግና ነው። ሰላማችንና ብልጽግናችንን ከሁሉ በላይ ኢትዮጵያዊ መሆናችንን የሚሹና የሚከፋፍሉ ማንኛውም ኃይል ሲመጣ ግን እኛ ኢትዮጵያውያን ልክ እንደ አድዋው ልክ እንደ ዘንድሮ አንድ ሆነን በጋራ በመቆም በሁሉም መስክ ድል ለማምጣት የምንሰራ መሆኑን የመላው ኢትዮጵያ ሕዝብ ፍላጎትና መሻት የበለጸገች ያደገች ነፃ የሆነች አገር ለልጆቹ ማስረከብ መሆኑን ተገንዝበን በጋራ እንቆም። መከላከያችን በአጭር ጊዜ ውስጥ ራሱን ችሎ ለሌሎች ሀገራት በስልጠና በትጥቅ የሚያግዝበት ቁመና እየተፈጠረ ይገኛል። እጅግ ግዙፍ የሆነ የሚያስብ የሚያሰላስል የሚያደርግ መከላከያ ከሁሉ በላይ ግን ኢትዮጵያዊ መከላከያ እየገነባን ስለሆነ እንኳን ደስ ያላችሁ። ኢትዮጵያ ለሁላችንም ኩራት ለሁላችንም የፍላጎቶቻችን ሁሉ በቂ የሆነ ምላሽ መስጠት የምትችል አገር መሆኗን ተገንዝባችሁ ለዚች ድንቅ አገር መሰዋት ክብር መሆኑን መድከም ክብር መሆኑን ብንደማ ቢያልበን ቢርበን ለኢትዮጵያ ነውና ክብር እንጂ ድካም የማይሰማን መሆኑን እያረጋግጥኩላችሁ በጀመርነው መንገድ ሰላማችንና ልማታችንን